እሺ ሰላም ጤና ይስጥልኝ። ዛሬ በተለያዩ ቋንቋዎች ማለትም በአማርኛ፣ በእንግሊዝኛ፣ በቻይንኛ እና በፍራንስኛ ተሰርተው ዩቲዩብ ላይ የተለቀቁ ቪዲዮዎችን ወደ አማርኛ ወይም ወደምትፈልጉት ቋንቋ በጽሁፍ መልክ የሚቀይርላችሁን ቀላል መንገድ ላሳያችሁ ነው። ይህ ኤአይ ሚረር ነው። ኤአይን በመጠቀም በዚህ ዘመን በየወሩ በየቀኑ ርብጣ ዶላሮችን በየእጃቸው የሚያስገቡ ከቁጥር በላይ አያሌዎች ናቸው። ይህን ዘዴ በመጠቀም እናንተም የዩቲዩብ የተለያዩ የሶሻል ሚዲያዎችን የቴሌቪዥን ፕሮግራሞችን ለመስራትና ለመማር ለማስተማር ብሎም ከፍተኛ የገቢ ምንጭን ለማስገኘት የሚያስችላችሁን ዛሬ አንዱን መንገድ ላሳያችሁና ተከታታይ ለህይወታችሁ ማርሽ ቀያሪ ስራዎችን በዚህ የዩቲዩብ ቻናል ስለምለቅ ሳብስክራይብ አድርጋችሁ የደወል ምልክቱ መጫናችሁን አትርሱ። ዳይ ወደ ስራ ወደ ገደለው ሳይደር የአይ ቱል ሲሆን የጉግል ክሮም ኤክስቴንሽን ነው። እንዴት እንደምትጠቀሙበት አንድ ባንድ እንመልከት። እሺ መጀመሪያ ኮምፒውተራችሁን ወይም ስልካችሁን ክፈቱ። ከከፈታችሁ በኋላ እዚህ ከላይ ዩአርኤል መጻፊያው ላይ ጉግል.com ብላችሁ ተጽፋላችሁ። እዛ ሰርች ማድረጊያው ላይ ጉግል ክሮም ኤክስቴንሽንስ የሚለውን ሰርች ታደርጉታላችሁ። ከዛ መጀመሪያ የመጣውን ዌብ ክሮም ዌብ ስቶር ኤክስቴንሽንስ ጉግል የሚል አለ። እሱን ክፈቱት። እሱን እንደከፈታችሁት ኤክስቴንሽን የተለያዩ ኤክስቴንሽኖች ይመጣሉ። እዚህ ጋር የምትፈልጉትን ኤክስቴንሽን ተጽፋላችሁ። ለዛሬ የምናየው ኤክስቴንሽን ግን ሳይደር ይባላል። ሳይደር ከዛ ይህን ዳብል ክሊክ አድርጋችሁ ይህን ማለት ነው። ከዛ ይህን ዳብል ክሊክ አድርጋችሁ ካስነሳችሁ በኋላ እንደዚህ ይመጣላችኋል። እዚህ ጋር ሪሙቭ ይላል። እኔ ስለጫንኩት ነው። እናንተ ግን አድ ኤክስቴንሽን ብሎ ነው የሚመጣላችሁ። አድ ኤክስቴንሽን ብላችሁ ትሉትና ኢንስታል ታደርጉታላችሁ ማለት ነው። ከጨረሳችሁ በኋላ እዚህ ኤክስቴንሽንስ ምትልች ምልክት ትመጣለች። ከላይ የምትመጣ ምልክት አለች። እሷን ክሊክ አድርጋችሁ ስትከፍቱ ከታች ማኔጅ ኤክስቴንሽንስ የሚል አለ። እሱን ትከፍቱትና ኤክስቴንሽናችሁ ሳይደርን አሁን አድ ያደረግነው ሳይደርን እዚህ ጋር ኦን መሆኑን እርግጠኛ መሆን አለባቸው። የኔ ኦን ስለሆነ ኦፍ ሲሆን እንደዚህ ነው፣ ኦን ሲሆን ደግሞ እንደዚህ ነው ማለት ነው። ኦን መሆኑን እርግጠኛ መሆን አለብን። ከዛ በኋላ የምንፈልገው ቪዲዮ ላይ እንከፍታለን። ዩቲዩብ ላይ ሄደን ማለት youtube.com የምንፈልገውን ነገር እኔ ዋት ኢዝ ዳርክ ዌብ ብዬ ነው የከፈትኩትኝ። ዳርክ ዌብ ምንድን ነው የሚለውን የሚያብራራል ቪዲዮ ፈልጌ ከፈትኩ ማለት ነው። ከዛ ሳይደር የሚለው በዚህ በቀኝ በኩል ሳይደር የሚለው ይመጣላችኋል። ከዛ እሱን ተከትላችሁ እዚህ ጋር ሲሲ ቪዲዮዎች ብዙ ጊዜ ትራንስሌት ለመሆን ካፕሽን ቢኖራቸው አሪፍ ነው ማለት ነው። ካፕሽን ያላቸው ከሆነ በቀላሉ ትራንስሌት ይሆናሉ። እዚህ ጋር ቋንቋ ያስመርጣችኋል፣ አማርኛ፣ እንግሊዘኛ። አሁን ይህንን ቪዲዮ የቀረበው በእንግሊዘኛ ነው። በእንግሊዘኛ ነው። ስለዚህ እናንተ እንግሊዘኛውን በእንግሊዘኛ ከሆነ የምትፈልጉት ቋንቋ እንግሊዘኛ ትሉለታላችሁ። ከዛ ሲሲ የሚል አለ። ይህንን ክሊክ ስታደርጉት ይኸው ሙሉ የሚናገራቸው እያንዳንዱ ቃላቶች በሙሉ እዚህ ጋር ሰፍረው ይመጡላቸዋል፣ በቴክስት ተቀይሮ ማለት ነው። ይህንን በአማርኛ የምትፈልጉት ከሆነ ደግሞ አማርኛ ወደ አማርኛ ትራንስሌት ይሆናል። በአማርኛ መጣ ማለት ነው። ስለ ዓለም ምን ታውቃላችሁ ምናምን እያለ በጣም ሰፊ እንትን ነው ማለት ነው። ስለዚህ ይህን እንዲህ በማድረግ የተለያዩ ቪዲዮዎችን፣ የቴሌቪዥን ፕሮግራሞችን፣ ትምህርቶችን ለመማር ለማስተማር፣ የመጽሐፍ ሪቪዎችን ለመስራት ሙሉ የመጽሐፍ ትረካዎች ላይ ሪቪው መስራት ትችላላችሁ። መጽሐፉን ትረካ ላይ የተቀመጠውን እያንዳንዱን ቃል በሙሉ ማግኘት ትችላላችሁ። ዜናዎቹንም መስራት ትችላላችሁ። ትምህርቶችን መማርና ማስተማር ትችላላችሁ። በተለይ በቪዲዮ በምንማርበት ጊዜ አናላይዝ ለማድረግና እውቀቶችን ወደ ውስጣችን ለማስረጽ በጣም አስቸጋሪ ነው የሚሆነው። በዚህ መልኩ ቪዲዮ በጽሁፍ መልኩ ስልካችን ላይ በፒዲኤፍ መልኩ ቀይረን አሁን ለምሳሌ ይህንን ቴክስት ወደ ወርድ መውሰድ ብፈልግ ሴሌክት አድርጌ ቴክስቱን መውሰድ ነው። እንዲህ አድርጌ ሙሉ ቴክስቱን ኮፒ ብዬ ወርድ ላይ ወስድና ፔስት አደርገዋለሁ። ሙሉ ቴክስቱ መጣልኝ ማለት ነው። እንዲሁም ደግሞ የእንግሊዘኛውን ደግሞ አመጣና
ይህን ቋንቋውን ቀይሬ እንግሊዘኛ አለውና የመጀመሪያው ፐርፌክት ትክክለኛው ስለሆነ ይህንንም ወስድና ከጎኑ አስቀምጥና እያስተያየው ትራንስሌት አደርጋለሁ ማለት ነው። አማርኛው ላይ አንዳንዴ ኤአይ ሲሆን በትክክል ላይ ተረጉመው ስለሚችል ስህተቶች ካሉ እነሱን እያየው አስተካክላለሁ ማለት ነው። ይህን ሁሉ ጽሁፍ ግን ይህን ሁሉ መረጃ የምታጠናክሩት ወይም የምትሰሩት በደቂቃዎች ውስጥ ነው ማለት ነው። በራሳችሁ መረጃ ብትሰበስቡ በራሳችሁ ከዜሮ ጀምራችሁ ብትሰሩ ቀናቶችን፣ ወራቶችን፣ ሳምንታት ሊፈጅ የሚችለውን ነገር በደቂቃ ውስጥ መስራት የሚያስችላችሁ ነው ማለት ነው። ስለዚህ ይህ ቀላል ዘዴ ነው። ዩቲዩብ ለመስራት የከበዳችሁ፣ ሪቪው ለመስራት የከበዳችሁ፣ ለመማር የከበዳችሁ፣ ማንኛውም ነገር ዩቲዩብ ላይ አቬይላብል የሆነ ነገር ለመረዳት የከበዳችሁ ይህንን መስራት ትችላላችሁ ማለት ነው። በቀላሉ የተለያዩ የገቢ ምንጮችን ለማስገኘት ስራዎችን ለመስራት በጣም የሚያግዘን ዘዴ በመሆኑ ብትጠቀሙበት ታተርፋላችሁ። ይህ ኤአይ ሚረር ነው። በቀጣይም ልዩ ልዩ ቪዲዮዎችን እንለቃለን። ሰብስክራይብ አድርጋችሁ ወደ ምልክቱን መንካታችሁን አትርሱ። በቀጣይ ምርጥ በሆነ ቪዲዮ እስከምንገናኝ ደህና ሁኑ።